እንኳን ወደ ዳግምስ ጆርኒ በሰላም መጣችሁ። እኔ ዳግም እባላለሁ። በዚህ ቻናል የተለያዩ ዊክሊ ፎርካስቶችን፣ ዴይሊ ሪካፖችን እና የተለያዩ የሰርኳቸውን ትሬዶች እና ከአንፕሮፊታብል ትሬደር ወደ ፕሮፊታብል ትሬደር የማድረጉን እያንዳንዱን ጉዞ በዚህ እንደ ዶክመንተሪ አድርጌ የማስቀምጥ ይሆናል እና እንኳን ወደዚህ ቪዲዮ በሰላም መጣችሁ እላለሁ በድጋሚ። ዛሬ የምንሰራው ኔክስት ዴይ የኔን የማርኬት እይታ ነው which is daily forecast እና አሁን እንጀምር። እሁድ ነበር ይህን ቪዲዮ ለመልቀቅ ያሰብኩት፣ ግን አንዳንድ ፐርሰናል የሆኑ ጉዳዮች ነበሩብኝና በጊዜ መድረስ አልቻልኩም። ስለዚህ እኔ በዚህ ሳምንት ያለኝንና ነገ ምን እንደምጠብቅ አሳያችኋለሁ ማለት ነው። መጀመሪያ አናሊሲስ የምጀምረው እኔ ከመንዝሊ ነው። ከመንዝሊ መጀመሪያ ዲሊንግ ሬንጅን አወጣለሁ። እዚህ ጋር እንደምትመለከቱት ዲሊንግ ሬንጅ ማለት ኢንስቲትዩሽኖች እዚህ ሬንጅ ላይ የሚገባዩበት ቦታ ነው። ኢንስቲትዩሽኖች እንደምታውቁ ዲስካውንት ውስጥ ይገዛሉ፣ ፕሪሚየም ውስጥ ይሸጣሉ። እንደ አይሲቲ ትሬደርነት ሁሌ እሱን መሰረት አድርገን ነው መሄድ ያለብን። ፕራይስ እንደምታዩት እዚህ ጋር ሴል ሲሄድ እዚህ ጋር ደግሞ ባይ ሴል ወስዶልናል፣ which is ቦስ ሴል ወስዶልናል። ከዛ ፕራይስ ምን አደረገ? ከኤክስተርናል ወደ ኢንተርናል ሬንጅ ሊኩዊዲቲ ወደዚች ኦርደር ብሎክ ሄደልን። ከዛ ለረጅም ጊዜ ኮንሶሌት ማድረግ ጀመረ ፕራይሱ። ከኮንሶሌሽን በኋላ ኤክስፓንሽን ነው የሚመጣው። ኤክስፓንሽኑ ከፈጠረ በኋላ ምንድን ነው የወሰደልን? እዚህ ጋር እነዚህን ሴል ሳይድ ሊኩዊዲቲ መጀመሪያ ኤክስተርናል ወሰደ፣ ከዛ ድጋሚ ኤክስተርናል፣ ከዛ ኢንተርናል ገባለን፣ ድጋሚ ኤክስተርናል ወሰደ። ኤክስተርናል በኋላ ድጋሚ ሪቨርስ ነው ያደረገው። ከኤክስፓንሽን በኋላ ወይ ሪቨርስ ወይ ደግሞ ሪትሬስመንት ነው የምንጠብቀው። ስለዚህ ፕራይሱ ምን አደረገ? ሪቨርስ ነው ያደረገው እና አሪፍ ሙቭ ሄዶ ነበረ። እዚህ ጋር ይኸው ኢንተርናል ሬንጅ ሊኩዊዲቲ ነካ፣ ኮንሶሊዴት እያደረገ ነው ፕራይስ። ዲፕ ፕሪሚየም ይገባል፣ ኖርማል ፕሪሚየም እያለ ለብዙ ወራት ኮንሶሊዴት እያደረገ ነበር ፕራይሱ። ፕራይስ እንደምታውቁት በየ3 ወሩም ቅርጹን ይቀይራል፣ which is ኮንሶሊዴት ያደርጋል፣ ከዛ ኤክስፓንድ፣ ከዛ ሪቨርስ እያደረገ ነው የሚሄደው ፕራይስ። እና መንዝሊ ላይ የኔ ታርጌት የሚሆነው ከዚህ ኮንሶሊዴሽን በኋላ ወርዶ ይችኛዋን ሎ ይሰብራታል የሚል ግምት ነው ያለኝ። እዚች ጋር አንዲት ሎ አለችን፣ እቺን ሎ ታርጌት አደርጋለሁ ማለት ነው። ከዛ ወደ ዊክሊ እንሂድና ዊክሊ ላይ እንደምትመለከቱት ድጋሚ ዲሊንግ ሬንጅ ነው ያለው። ፕራይሱን ከታች ጀምረን ስንሞክር ፕራይስ ኮሬክት እያደረገ ነበር እየሄደ የነበረው። ኤክስፓንድ ያደርጋል፣ ፌር ቫሊ ጋፕ እየሞላ ፑልባክ እያሳየ ፕራይስ ሄደ። ከዛ እዚህ አካባቢ ጋር ሲደርስ እንደ ኮንሶሌት ማድረግ ጀመረ። ድጋሚ ኤክስፓንድ አድርጎ ሊኩዊዲቲ ወሰደ። እነዚህን ዊክሊ ላይ ሃየር ታይም ፍሬም ላይ ስላለን ነው እቺ እንደ ሊኩዊዲቲ ወሰድኳት። ከዛ ፕራይስ እነዚህ ሊኩዊዲቲ ወሰደ። ከዛ በኋላ በዊክ እንደምትሄድ ሪቨርስ አድርጎ ድጋሚ ደግሞ እዚህ ኮንሶሌት እያደረገ ሄዶ ሴፕቴምበር 17 ላይ በነበረው ኢንተረስት ሬት ከት ምክንያት እቺ ዊክ ሰርቶልን ከዛ ፕራይሱ እዚህ ጋር ማርኬት ሺፍት ፈጥሮ ዲፕ ዲስኮንት ውስጥ ገብቷል። ዲፕ ዲስኮንት ውስጥ ከገባ በኋላ ምንድነው የተጠቀሙ? ፕራይስ ኢንተርናል እቺኛዋን ዊክ ኢምባላንስ ነው ያደረጋት። ዊክ ኢምባላንስ ነው። ስለዚህ ሪባላንስ ካደረጋ በኋላ ድጋሚ ሄዶ ዲፕ ፕሪሚየም ነው ሄዶ ከዲፕ ዲስኮንት ወደ ዲፕ ፕሪሚየም ሄደለን። ከዛ እዚህ ጋር ራሱ የዲፕ ፕሪሚየምን ላይን ነክቶልን እዚህ ጋር ኢኳል ሃይ ፈጥሮልን ማለት ነው። እና እቺ ዊክ ሪባላንስ እንዳደረገ ነው የምንጠቀመው። ሪባላንስ ካደረገ በኋላ እዚህ ጋር እንደምታዩት ማርኬት ሺፍት ፈጥሮልናል። እዚህ ጋር ማርኬት ሺፍት ከፈጠረልን በኋላ ፕራይስ ምንድነው ያደረገው? ኤክስተርናል ወሰደ፣ ድጋሚ ኤክስተርናል፣ ከኢንተርናል ወደ ኢንተርናል ድጋሚ ሄደልን ፕራይስ። ድጋሚ አሁን ኢንተርናል እንዲመልሱ አልጠብቅም። አሁን ወደ ላይ ሺፍት አድርጎ ኢነር ሃይ እንዲሰብር አልጠብቅም። ፕራይስ ወርዶች ሴል ሳይድ ሊኩዊዲቲ እንዲወስድልኝ ነው የምጠብቀው ማለት ነው። ስለዚህ ዊክሊ ዳይሬክሽን ቤሪሽ ነው ማለት ነው። ወደ ዴይሊ እንሂድና
ዴይሊ ላይ እንደምትመለከቱት ፕራይስ እዚህ ጋር እንደምታዩት ዲሊንግ ሬንጅ አውጥቻለሁ። ዲሊንግ ሬንጅ መሰረታዊ የሆነ ነገር ነው። ሁሌ ዲሊንግ ሬንጅ መርሳት የለብንም። ስለዚህ እዚህ ጋር እንደምታዩት ፕራይሱ ሴል ሲሄድ እና ባይ ሲሄድ ቦት ሲሄድ ሊኩዊዲቲ ወስዶልና እንደምትመለከቱት እዚህ ጋር ማርኬት ሽፍት አለ። ማርኬት ሽፍት ስትራክቸር ከዛ ፕራይሱ በቃ ኮንቲኒስሊ ነው እየወረደ ያለው እዚህ ጋር። ስለዚህ ፕራይሱ ደግሞ ማድረግ አለበት ይህንን ሪባላንስ እያደረገ ነው መሄድ ያለበት። ሙሉ ወይ ፕሪሚየም ላይ ገባ ይችላል ፕራይሱ እስከ ፕሪሚየም ድረስ እንትን ላይሉ ይችላል። ስለዚህ እኛ ደግሞ በዛው ልክ ፕራይስ ማይገመት መሆኑን እያሰብን ነው ትሬድ ማድረግ ያለብን ማለት ነው። እዚህ ጋር ፕራይሱ እንደምታዩት ከኤክስተርናል የመጣው ኢንተርናል እንዲገባልኝ ነው የምጠብቀው። ስለዚህ ምን ኢንተርናል አለን እዚህ ጋር ዲስኮንት ውስጥ ከገባ በኋላ ኢንተርናል እንዲገባልኝ እጠብቃለሁ። የት ድረስ እዚች ጋር ፕሪሚየም ውስጥ ያለችው ኢንቨርሽን ፌር ቫሊ ጋር ሞር ቤሪሽ የመሆኑን ሀሳብ ትደግፍልኛለች። ይችኛው ኢንቨርሽን ፌር ቫሊ ጋር እንዲጠቀማት እፈልጋለሁ ማለት ነው። ፕራይስ እንደምታዩት ሰኞ ዕለት ነው። ሰኞ ዕለት ምንም አይነት ትሬድ አልወሰድኩም ባንክ ሆሊዴ ስለሆነ ጥሩ ቀን አይደለም እና የኔ ሞዴልም ሰኞን ትሬድ እንዳደረግ ያንን ሎ ፕሮባቢሊቲ መሆኑን ነው የሚያሳየኝ የኔ ስትራቴጂ። ስለዚህ ቲም ኢንቨርሽን ፌር ቫሊ ጋፕ እጠቀማታለሁ ማለት ነው። ፕራይስ ወደዚህ መጥቶ ሪቨርስ አድርጎ ይህንን ሎ ቴክ እንዲያደርግልኝ እጠብቃለሁ። ስለዚህ ይቺ ሎ ታርጌት ነች ለሚመጣው ለ3 ፕራይስ አሪፍ ሙቭመንት ካሳየኝ ቶሎ ሀንት ሊያደርግልኝ ይችላል። ግን እኔ ስካልፐር ስለሆንኩኝ ያው ፕራይሱን እያየሁት ነው ትሬድ የማደርገው እና መወስዳቸውን ትሬዶች ማጋራችሁ ይሆናል ማለት ነው። ዛሬ ሰኞ ማታ ነው እየቀረስኩ ያለሁት ይህን ቪዲዮ። ማክሰኞ ማታ ቪዲዮን አፕሎድ አደርጋለሁ ማለት ነው። ስለዚህ ወደ 1 ሀወር ስንገባ እዚህ ጋር ፕራይስ እንደምታዩት ሰንዴ ኦፕኒንግ ጋፕ ፈጥሮልናል። እኔ ብዙ እሱን እንደንተን አልጠቀሙም። ዊክ ኦፕኒንግ ጋፕ ናስዳክ ላይ ነው በደንብ የምጠቀመው እና ዩሮ ላይም በደንብ ብዙም ስለማይፈጠር ፎሬክስ ላይ ብዙም የመፈጠር ቻንሱ በጣም ዝቅተኛ ስለሆነ አልጠቀመውም። እኔ ያን ያህልም እኔ ዩሮ ላይ አይሰራልኝም ማለት አይሰራም ሳይሆን ለእኔ እየሰራልኝ ስላልሆነ ነው። እኔ ናስዳክ ላይ በደንብ ነው የምጠቀመው በደንብ ይሰራል። ናስዳክ ላይ ሞክሬዋለሁ። ስለዚህ ወደ አናሊሲሳችን ስንገባ እዚህ ጋር ኢኳል ሃይ የሚመስል ብዙ ሃዮች አሉ። እቺ ታርጌት ነች። እኔ ኦፕኒንግ ፕራይስ መሰረት አድርጌ ፕሪሚየም ውስጥ ነው ፕራይስ ከተከፈተበት ሰዓት ጀምሮ ከ00 ጀምሮ በላይ ከሆነ ሴል ነው የምለው፣ በታች ከሆነ ደግሞ ባይ ነው የምለው። ስለዚህ ፕራይስ ይህንን ከፍ ብሎ እንዲወስድልኝ እጠብቃለሁ ማለት። ይህንን ሀይ ከወሰደልኝ በደንብ አሪፍ ቀን ይሆናል ብዬ እጠብቃለሁ። ግን ካልወሰደ ዲስኮንት ውስጥ ገብቶ ኢንትሪ ምናምን ከሰጠኝ ይህን ነው ታርጌት ላደርግ የምችለው ማለት ነው እንጂ እዚህ ሀይ ድረስ ምናምን አይታወቅም። ግን ፕራይስ ይህንን ሀይ ከወሰደ በኋላ ማርኬት ሽፍት ጠብቄ ምናምን ስካልፕ አደርጋለሁ። እሱን ትሬድ አሳያችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ እና እኔንም አበረታቱኝ። በዚህ ቻናል በጣም ብዙ ይዤላችሁ መጣ ነገር አለ እና አመሰግናለሁ።